ፓርትቱ ሀይቅዬን ደግሜ ላሳያችሁ። ባለፈው ጭፈራ ምናምን ነበር ያሳያችሁ። አሁን ዞር ዞር ብዬ ላስጎብኛችሁ። የመዳም ቅመሞች መንፈሳችሁን አድሱት። ሀይቅን እስኪ ጎብኟት ከላይ እስከ ታይ። በነገራችን ላይ ነው የመጀመሪያ ነው ያየሁት። ሀይቅን አይቼ ዋላ አውቅም ነበረ እና ወንድሜ እያስጎበኘኝ ነው። እና ሀይቅ ዳር የናፈቃችሁ ሀገራችሁን እስኪ አዲሱ ፓርክም ማሳያችኋለሁኝ። እዩ ጎብኙ፣ ሀገራችሁ የናፈቃችሁ ሳር ቅጠሉ፣ ውሃው፣ ተራራው ይላችሁ። ከባህር ማዶ ያላችሁ ቤታችሁ ግን አላችሁ፣ ከዛ ከባህር ማዶ የሆነ ቤት አላችሁ እና ይህንን ይመስላላችኋለሁኝ። ጎብኙት እስኪ። ያት እዚህ ባንዲራችን ተሰቅላለች። አየሩ በጣም ነው ደስ የሚለው። እሑድ በጣም ደመቅ ይላል ይመስለኛል። ግማሹ ሰርግ ያደርጋል፣ ግማሹ ደግሞ እንደዚህ ፈታ ዘና ይላል። የመንግስት ሰራተኞች ምናምን እረፍት ቀን ስለሚሆኑ ይመስለኛል። ብቻ ያው ደስ ይላል። ፎቶ ምናምን የሚነሱ እርጉዞች ምናምኖች፣ በቃ ወጣቶች፣ ሽማግሌዎች ሁሉም እዚህ ይመጣሉ ማለት ነው። ጀልባውን አልሞከርኩትም። አንድ ቀን ሻለ ሞክረዋለሁኝ፣ ግን አሁን አልሞከርኩም። እና ይሄን ይመስላል። አሳይን ሀይቅን በደንብ ብላችሁኛል። ከሀይቅ ዳር እስከ ያው ተራራውን ምኑን ሳል ቅጠሉንም ቁልቋሉንም ምኑንም ያው ለእናንተ ላሳያችሁ በሚል ነው እላችኋለሁ። ይህን ይመስላል። ሀይቅ ዳር ደስ ይላል። አየሩ መንፈስ ያድሳል ስላችሁ መንፈሳችሁ የሚታደሰው የሌለ እዚህ ቁጭ ብላችሁ በተለይ ሻይ ቡና ጓደኞቻችሁ ጋር የምትወዷቸው ሰዎች ጋር ቁጭ ብላችሁ ወሬያችሁን እያነፈጫችሁ በቃ ምን ልበላችሁ። ወይኔ ያው እኔ ለዝም ብዬ እናንተን ለመቀረጽ ለማሳየት ደስ ብሎኛል። ተዝናንቼበታለሁኝ በተወሰነ ሰዓትም ቢሆን ግን ይሄ ነው የመጨረሻው ሀገር፣ ይሄ ነው ወደ ዘላል ቋብትን እያሉ አየራቸውን እያሉ እያደሱ ደስ ይላል። እዚህ መምጣት ብቻችሁን ምንም ስለማታደርጉ በቃ ከጓደኞቻችሁ ጋር ዘና ፈታ ለማለት እዚህ ብትመጡ ትደሰታላችሁ። በጣም አየሩን ቦታውን ወድጄዋለሁ። እኔ እንዳልኳችሁ የመጀመሪያ ሳየው አላቀውም። ምን ሀይቅን ዙሬ አላቅም። የትም ሀገር እኔ ሄጄ አላቅም ሲጀመር። በቃ ያው ገጠር በጎችና ከብቶች አግድ ነበር እስከ 8 ተማርኩ እንደምንም። ከዛ አረብ ሀገር ሄድኩኝ። በልጅነታችን አብዛኛው ሄድ ነው እንደዛ ነው። ከዛ በቃ ምንም ሀገር ነው ያላቅምና የመጀመሪያ ሳየው በጣም ነው የወደድኩት። ማን እንደ አገር ይሄ በዚህ ወደዚህ ይገባል ብለውኝ ልገባ ነበር፣ ግን ተዘግቷል፣ ክልክል ነው አሉኝ። ከዛ ተመለስኩኝ። ያው ለቀረጻ ለምናምን አሪፍ ነበረች ውስጧ ማለት ነው። ይሄ በጣም ደስ ይላል። ያው በቃ ጎብኙ፣ ምን ልበላችሁ።
ስደት ላይ ስደት ዓለም ያላችሁ በሰላም ለሀገራችሁ ያብቃችሁ። ለእናት ሀገራችሁ ገብታችሁ የምታዩ የምትጎበኙ የምትዝናኑ አላህ ያድርጋችሁ። ከልቤ ነው የምመረቃችሁ የመዳም ቅመሞችዬ። በእውነት እኔ በጣም ነው የተደሰትኩት። ምክንያቱም ይሄንን እንኳ ማየቴ ትልቁ ነገር ቤተሰቦቼ ማየቴ ነው። ሲቀጥል ደግሞ እንደዚህ አይነት ቦታ ማየቴ በጣም ያስደስተኛል። በጣም ደስ ብሎኛል። እናንተንም እንደዚህ የምትዝናኑ የምታዩ ያድርጋችሁ። ደግሞ ምንም ስደት ያክል ምንም ያክል ቆይታችሁ ከመጣችሁ እንደዚህ ያለን በቃ ማለት እኛ በልጅነታችን ስለተሰደድን ምንም አይነት ነገር አይተን ስለማናቅ ማየት ያለባችሁን ነገር ማድረግ ያለባችሁን ነገር ሁኑ በቃ ማለት በቃ የምትሆኑትን ነገር ሁኑ። ማድረግ የምትፈልጉትን ነገር ደግሞ አድርጉ። በቃ ማየት የምትፈልጉትን እዩ። መዞር የምትፈልጉበት ቦታ ዞሩ። በቃ እኔ ይሄን ነው የምላችሁ። እኔ ብዙ አላማ ብዙ ኢላማ ብዙ ነገር በቃ መስራት የምችል ልጅ ነበርኩ። ብዙ ማድረግ የምችል ልጅ ነበርኩ። ብዙ ፍላጎቶች ነበሩኝ። ግን ምን ልበላችሁ ተውት በቃ ሁሉንም ይቅር። ብቻ ለሁሉም ነገር አልሐምዱሊላህ። ይሄንንም እዚህም ከደረስኩ ይሄንንም ካየሁ ከዚህ በኋላም ይሆናል። በቃ ሁሉ ነገር ይሳካል። ሁሉም ሰው ያስባል፣ አላህ ነው የሚያሳካው። ሁሉም ይሳካል ኢንሻአላህ። ሁሉም በሂደት ቀላል ነው። አልሐምዱሊላህ ነው የሚባለው ለሁሉም ነገር። አልሐምዱሊላህ እኔ ምንም የማማራው ነገር የለም እና ያው ወሬ አላብዛባችሁ። አገሩን ጎብኙ፣ ቃኙ፣ ሂዱ ኢንሻአላህ። ቀጣይ ደግሞ ሌላ ሀገሬት ሂጄ ላሳያችሁ። በእውነት አሁን ትንሽ እስረኛ ስለሆንኩኝ ነው እንጂ ዞር ብዬ የምትፈልጉበት ሀገር ቀረጠች ምናምን እያለ እየዘፈርኩኝ ምን እያልኩኝ ነው ማለት ነው። ይህ ልቀርጽ ብሎ እየቀረጸኝ ማለት ነው። እና በቃ ሰዎች አሉብኝ ቦታ ሂጄ ብቀረጽ በቃ እናንተን ብታዘዛችሁ ብዙ ነገር በቃ ብዙ ማድረግ የምፈልጋቸው ብዙ ማየት የምፈልጋቸው ቦታዎች ነበሩ። ያው ለጊዜው ግን ኢንሻአላህ ቀጣይ የማላየው ሀገር አይኖርም ብዬ አስባለሁ። ለጊዜው ግን አንዳንድ ቦታ አሳያችኋለሁኝ። ያው እስካሁን ሀይቅ ነኝ፣ ሌላ ቦታ አልሄድኩም። ደሴ ነበረ በተወሰነ አልቀረስኩላቸውም እንጂ ግን አልተዝናናሁም። ለጉዳይ ነው የሄድኩት። ተመልሻለሁ ወዲያው። ኢንሻአላህ ደግሞ ገጠሩን አሳያችኋለሁ ውዶችዬ። ከዚህ በተረፈ አገራቸውን ጎብኙ፣ እዩ። ወዳችኋለሁ። ሰብስክራይብ ላይክ አድርጉልኝ፣ ዩቲዩብን አሳድጉልኝ። ይሄ ደግሞ ከላይ ሁኜ ነው የቀረስኩት። የአዲሱ ፓርክ የተሰራው እዚህ አካባቢ ነው። ይሄውና ማለት ነው። በጣም ውስጡ በጣም ነው የሚያምረው። በክፍያ ምናምን ነው ግን የሚገባው እና ወደዛ አልሄድኩም። ወደዚህኛው ሀገር ነው ያሳየኋችሁ ሀገራችሁን። አንድ ቀን ደግሞ እዚህ ውስጥ ገብተን ቀርጽላችኋለሁ
ኢንሻአላህ ባላህ ፍቃድ ትላላችሁ እና ይሄንን ይመስላል ሀገራችሁ። አሁን ደግሞ ቀጣይ ምን አሳያችኋለሁ? የሐይቅን ከላይ ሆኜ ነው የምቀርጽላችሁ። በጣም ያምራል ማለት ነው። Yes. Yes, bro. Yes, when I'm going to the hike now. Yes, correct. Wee! Wala labasay. Good. Wasak yang gem-gemi. Ay. Okay. Nah, assalamualaikum. Oh. በጣም እንደማረበት ማንጋ እና አይደለም። ይሄ ሰፈር የት ይመስላችኋል? ይሄ ሰፈር ይሄ የምታዩት ሰፈር የት ይመስላችኋል? የት ነው የሚመስላችሁ? ገምቱ እስኪ። ያው ከላይ ሁኜ ነው ሐይቅን የቀረስኩላችሁ። ሀጎራው ብቅ ብዬ ነው የቀረስኩላችሁ። ይሄ ቤት አልኩ ሰፈር የት ይመስላችኋል? ገምቱ እስኪ። የምታውቁት ያው ቤታችንም ካወቃችሁት እስኪ እዩት፣ ጎብኙት። በተለይ በማታ ቢሆን በጣም ነበር የሚያምረው። ወይኔ ደስ ይላል ከላይ ነው ሲሄድ። ኧረ እንደዛ አይደለም ያልኩት። እንግዲህ ውቢቷ ሐይቅ ይሄን ታሳለች። ስላዳመጣችሁኝ አመሰግናለሁ። ላይክ፣ ሰብስክራይብ። ምንም አላወራኝ፣ ሲሪየስ ሆኖ ነው ያወራኝ። በቀጣይ ደግሞ ኢንሻአላህ ምንም አላወራላችኋለሁ። ወዳችኋለሁ። ላይክ አድርጉ። ባይ ባይ።